ሰላም ጤና ይስጥልኝ ክብራትና ክብራን የምስራች ለመንግስት ሰራተኞችና በአጠቃላይ ለተቀጣሪ ደሞዝተኞች ተሰማም። ለበርካታ ጊዜ የብዙዎች ጥያቄ ሆኖ የቆየው የደሞዝ ግብር ቅነሳ ጥያቄ መልስ አግኝቷል። የደሞዝ ግብር እንዲቀነስ በሙሉ ድምፅ በይፋ ተወስኗል። ተቀጣሪ ሰራተኞች ካለባቸው የኑሮ ጫና በተወሰነም ቢሆን ተንፈስ ሲሉ ዘንድ የሀገራዊ ምክክር ተሳታፊዎች በሙሉ ድምፅ የደሞዝ ግብር እንዲቀነስ ከመግባባት ላይ ደርሰዋል። ይህ ብቻ አይደለም። የመንግስት ሰራተኞች ደሞዝንም በተመለከተ ከባድ ውይይት ተደርጎበት ከመግባባት ላይ ተደርሷል። 8384 ብር የሚያገኝ ሰራተኛ ከግብር ነፃ እንዲሆን ከ150 ሺህ ብር በላይ ደሞዝ የሚከፈላቸው 35 በመቶ ግብር እንዲከፍሉ መደረጉ ለሰራተኛው መለስተኛ እፎይታ ይሰጣል። በዚህ የመረጃ ሰዓታችን ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሰጡ የተባለውን ጨምሮ በዝርዝር እንመለከታለን። ቪዲዮ ላይክ ማድረግ አትርሱ። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ከሰራተኞች ደሞዝ ላይ የሚሰበሰበው ከፍተኛው 35 በመቶ ታክስ መቆረጥ የሚጀምርበት የደሞዝ እርከን ከ10900 ብር በቅርብ ወደ 14000 ብር ከፍ እንዲል የሚያደርግ ረቂቅ ሕግ ለሕዝብ ተወካዮች ምክር ቤት ቀርቦ መጽደቁ ይታወሳል። ይሁን እንጂ ይህ ከፍተኛ ግብር መቁረጥ የሚጀመርበት የደሞዝ እርከን ከዚህ በላይ ከፍ ያልተደረገው በተለይ በክልል መንግስታት ገቢ ላይ ከፍተኛ ጫናን ስለሚያሳድር እንደሆነ ተገልጿል። አሁን ግን ይህ ከፍ መደረግ እንዳለበት ለመንግስትም ጭምር ግልጽ ሆኗል። በኢትዮጵያ የደሞዝ ገቢ ታክስ ምጣኔ የመጨረሻው ደረጃ የሆነው 35 በመቶ ግብር ከ10900 ብር ገደማ ጀምሮ መቆረጥ እንዲጀምር የተደረገው በ2008 ዓመተ ምህረት በወጣው የገቢ ግብር አዋጅ ነበረም። ከ9 ዓመት በፊት የወጣውን ይህንን አዋጅ የሚያሻሽል ረቂቅ ሕግ ለሕዝብ ተወካዮች ምክር ቤት የቀረበው አምና ነበረም። ይህ ረቂቅ አዋጅ የተዘጋጀው ከግብርና ቀረጥ የሚገኘው ገቢ ከዓመታዊ ጠቅላላ ምርት ያለውን ዝቅተኛ ድርሻ በሚቀጥሉት 4 ዓመታት ውስጥ ይህ ረቂቅ አዋጅ የተዘጋጀው ከግብርና ቀረጥ የሚገኘው ገቢ ከዓመታዊ ጠቅላላ ምርት ያለውን ዝቅተኛ ድርሻ በሚቀጥሉት 4 ዓመታት ውስጥ ወደ 11 በመቶ ለማድረስ በፌዴራል መንግስት በተዘጋጀው ስትራቴጂ አንድ ክፍል በመሆኑ እንደሆነ በማሻሻያው ማብራሪያ ላይ ተጠቅሶ ነበረም። አዋጁ ስራ ላይ ከዋለ ከ9 ዓመታት በላይ ያሳለፈ በመሆኑ ባለው የኢኮኖሚ ሁኔታና ከንግዱ ውስብስብ ባህሪ አንጻር ሲታይ በርካቶች እንደሚስማሙበት አሁን ባለው የገበያ ሁኔታ 14000 ብር ራሱ ትንሹ ደሞዝ መሆን የሚገባው ሆኗል። አሁን ባለው የዋጋ ግሽበት፣ የኑሮ ውድነት፣ የገበያ አለመረጋጋትና በሌሎች ምክንያቶች የደሞዝ ግብር ቅናሽ መደረጉ እጅግ አስፈላጊ መሆኑ ግልጽ ነው። በገበያ ውስጥ ባለው የዋጋ ግሽፈትና የሸቀጣሸቀጦች መጨመር ምክንያት ከ14000 ብር ላይ 35 በመቶ መቁረጥ አሁን ካለው የገበያ ሁኔታ ጋር በፍጹም ስለማይሄድ ማስተካከያ እንዲደረግበት በበርካቶች ዘንድ ሲጠየቅ ነበረም። ከዲጂታል ኢኮኖሚው ጋር የተጣጣመ ዘመናዊ የታክስ መሰረት መፍጠርን ዓላማው ያደረገው ረቂቅ አዋጅ ለታክስ ማጭበርበር በር የሚከፍቱ አሰራሮችን መቀየርንም ግቡ እንዳደረገ በማብራሪያው በወቅቱ ተገልጾ ነበረም። በነባሩ አዋጅ ላይ ያለው የማስከፊያ ምጣኔና የገቢ ቅንፉ በወቅቱ ካለው የገንዘብ የመግዛት አቅም ጋር የሚሄዱ እንዳልሆኑ በወቅቱ ተብራርቷል። አሁን ገንዘብ የመግዛት አቅሙ በከፍተኛ ሁኔታ በመውረዱ ለሰራተኞች የደሞዝ ግብር መቀነስ አስገዳጅ ሆኗል። አሁን በስራ ላይ ባለው ሕግ መሰረት በመቀጠር በሚገኝ ገቢ በተለያየ ደረጃ ከ10 እስከ 35 በመቶ ግብር ይጣልበታል። ግብር የሚቆረጥበት የደሞዝ እርከን 6 ደረጃዎች ያሉት ሲሆን የመጨረሻው የግብር ምጣኔ 35 በመቶ ነው። ይህ የ35 በመቶ ግብር የሚቆረጠው ከ14000 ብር በላይ ደሞዝ ከሚያገኙ ሰራተኞች ላይ እንደሆነ በስራ ላይ ባለው አዋጅ ላይ ሰፍሯል። በወቅቱ ረቂቅ ማሻሻያው ያተኮረው እነዚህ የግብር ምጣኔዎች በሚያርፍባቸው የደሞዝ እርከኖች ላይ መጠነኛ ማስተካከያ ማድረግ ላይ ነበረም። በዚህም መሰረት ከግብር ነፃ የሚሆነውን በመቀጠር የሚገኝ ዝቅተኛ ደሞዝ ከነበረበት 600 ብር ወደ 2000 ብር አሳድጓል። ከፍተኛው የግብር ምጣኔ የሆነው 35 በመቶ የሚጀመርበትን የ10900 ብር ገቢ ላይ ደግሞ 3100 ብር ጭማሪ በማድረግ ከፍተኛው የማስከፊያ ምጣኔ የሚያርፍበት ገቢ ወደ 14000 ብር ከፍ እንዲል ሆኗል። መንግስት በተለይም የክልል መንግስታት ከሚሰበስቡት ገቢ ውስጥ ከደሞዝ ላይ ከሚቆረጥ ግብር የሚሰበሰበው ትልቅ ድርሻ እንዳለው ያነሳል።
በመሆኑም ምጣኔው መቀነስ ወይም የገቢ ቅንፉን ማሳደግ በመንግስት በተለይም በክልል መንግስታት ገቢ ላይ ከፍተኛ ጫናን ስለሚያሳድር በመስጋት ነበረ ማሻሻያው መጠነኛ የሆነው። በዚህም ምክንያት ይህንን በተመለከተ የሚደረግ ማሻሻያ በጥንቃቄ መታየት አለበት የሚለው ማብራሪያው ይህ ማሻሻያ የተደረገው ሁለት ጉዳዮችን ከግምት ውስጥ በማስገባት እንደሆነ ይጠቅሳል። ተቀጣሪው በኑሮ ውድነት ምክንያት ያለበትን ጫና በአንድ በኩል የመንግስት ገቢ በከፍተኛ ደረጃ መሸርሸር በመንግስት አገልግሎቶች ላይ የሚያሳድረውን ተጽዕኖ በሌላ በኩል ከግምት ውስጥ በማስገባት ሰንጠረዡ ላይ ሚዛኑን የጠበቀ ማስተካከያ ተደርጓል ተብሎ ነበረም። ማብራሪያው ከዚህ በላይ ማስተካከያ ይደረግ ቢባል በመንግስት አገልግሎቶች ላይ ከፍተኛ አሉታዊ ውጤትን የሚያስከትል ይሆናል ይላል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር አድርጎት በነበረው ውይይት አስቸኳይ ምላሽ ይሻሉ ብሎ ያቀረባቸው ዋና ዋና ጥያቄዎች እንደነበሩ መግለጹ ይታወሳል። ኢሰማኮ በሰጠው መግለጫ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የኢትዮጵያ ሰራተኞች ያለባቸውን መሰረታዊ ችግሮች ለመፍታት ያለመ ውይይት ማድረጉን አስታውሷል። ከጠቅላይ ሚኒስትሩ ጋር በነበረው ውይይት ካቀረባቸው ዋና ዋና ጥያቄዎች መካከል አንዳንዶቹ ምላሽ አግኝቷልም ብለዋል። ከጠቅላይ ሚኒስትሩ ጋር በተደረገው ውይይት ምላሽ እንዲያገኙ የተጠየቁት እስካሁን ምላሽ ያልተሰጣቸው ጉዳዮችን በድጋሚ ለመንግስት እንደሚያቀርብ በተለይም በሰራተኞች ደሞዝ ላይ የተጣለው የግብር ምጣኔ እንዲቀነስ ትኩረት ሰጥቶ እንደሚሰራ ኢሰማኮ በመግለጫው አስታውቆ እንደነበረ ይታወሳል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ በጉዳዩ ዙሪያ በሰጡት ማብራሪያ በሰራተኛው ላይ ከፍተኛ ጫና ያሳደረ ያለው የዋጋ ንረት በተወሰነ ደረጃም ቢሆን ለመቀነስ ከሚቻልባቸው እርምጃዎች መካከል አንዱ የደሞዝ ገቢ ምጣኔው ላይ ማሻሻያ ማድረግ መሆኑን አመላክተዋል። ከጠቅላይ ሚኒስትሩ ጋር ውይይት በተደረገበት ወቅት ይህ የመፍትሄ አማራጭ ተነስቶ እንደነበረ ገልጸዋል። ኢሰማኮ ወራዊ ደሞዛቸው እስከ 8384 ብር የሆኑ ሰራተኞች ከደሞዝ ግብር ነፃ እንዲሆኑ ለመንግስት ጥያቄ ማቅረቡ ይታወሳል። ኢሰማኮ ባቀረበው ጥያቄ መሰረት በወር ከ8384 ብር እስከ 22974 ብር የሚያገኙ ሰራተኞች 10 በመቶ፣ ከ22975 እስከ 44530 ብር የሚከፈላቸው 15 በመቶ፣ ከ44531 እስከ 72336 ብር የሚከፈላቸው 20 በመቶ፣ ከ72337 እስከ 107449 ብር የሚከፈላቸው 25 በመቶ፣ ከ107450 እስከ 150107 ብር ባለው ደሞዝ ላይ 30 በመቶ ግብርና ከ150108 ብር በላይ ደሞዝ ላይ ደግሞ 35 በመቶ ግብር እንዲጣል ኢሰማኮ መጠየቁ ይታወሳል። በይፋ ከተከፈተ 26 ቀናት ባስቆጠረው የምክክር ጉባኤ እየተመከረበት ያለውና እስካሁንም ብዛም የዘገባ ሽፋን ያልተሰጠው ማህበራዊና ኢኮኖሚያዊ እንዲሁም የአርብቶና አርሶ አደር ጉዳዮች በሚለው አጀንዳ ስር የሚገኘው የመሬትና የደሞዝ ጉዳይ በተሳታፊዎች ዘንድ አከራክሮ 3 አማራጭ ምክረ ሀሳቦች ቀርበውለታል። የደሞዝና ግብር ነገርን በተመለከተ የኑሮ ውድነቱ በየዕለቱ እየጨመረ የሚከፈለው ደሞዝ ግን አነስተኛ ከመሆኑ ባሻገር ከዚያው ላይ ከፍተኛ ግብር እየተጠየቀ በመሆኑ ፍትሃዊ የሆነ አከፋፈል እንዲኖር ግብር መቀነስ አለበት በሚል አብዛኞቹ ተመካካሪዎች መስማማታቸው ተረጋግጧል። ዝቅተኛ ደሞዝ የታችኛው ወለል ተከፋዮች ከግብር ነፃ እንዲሆኑ፣ ሌላኛው ወለል ደግሞ የግብር ምጣኔ እንዲቀነስ ምክረ ሀሳብ መቅረቡ ተመላክቷል። ፍትሃዊ የሀብት ክፍፍል ጉዳይን በተመለከተ የሀብት ክፍፍል ከክልል ክልል የተለያየ መሆኑ ተወስቶ በተለይ የመሰረተ ልማትና ኢንዱስትሪ ተደራሽነት ጉዳይ መሃል ሀገር ላይ ብቻ ሳይሆን ለሁሉም ክልሎች ፍትሃዊ በሆነ መልኩ እንዲዳረስ ከተሳታፊዎች ሀሳብ መቅረቡ ተመላክቷል። ተሳታፊዎች በተለይ የመሬት ባለቤትነት፣ የህዝብ ቆጠራ ውክልና፣ የሀብት ክፍፍል፣ የግብር ቅነሳና የሰራተኞች ደሞዝ ጉዳዮች ላይ በኢትዮጵያ የሚስተዋለው ችግር ለመቅረፍ ይረዳሉ የተባሉ ምክሮች ከተመካካሪዎች መቅረባቸው ተመላክተዋል። በዚህ አጀንዳ እየተሳተፉ ካሉ ተመካካሪዎች አንዱ ባለው ነባራዊ ሁኔታ የመሬት ጉዳይ አጨቃጫቂ መሆኑን ገልጸው የመሬት ባለቤትነትን በተመለከተ በቡድናቸው 3 ምክረ ሀሳቦች መቅረባቸውን ተናግረዋል።
መሬት የመንግስት መሆን አለበት? ህዝቡ እየተጠቀመ አይደለም? እንዲሁም የግል መሆን አለበት ወይስ የህዝብና የመንግስት ሆኖ መቀጠል አለበት? የሚሉ ሐሳቦች ቀርበው ተመካካሪዎችን በሐሳብ አሟግቷል። በዚህም መሬት የግል የውልና የመንግስት እንዲሆን በዋናነት 3 ሐሳብ የቀረበ ሲሆን ይህ ሲሆን መሬት የግል ይሁን የመንግስት ይሁን በሚል ያከራከሩት ስጋት አዘል ሐሳቦች እንዲቀረፉ የህግ ማዕቀፍ እንዲኖር በ250 ቡድን ተጠይቋል። ተሳታፊዎች ያነሷቸው ሁሉ ምክረ ሐሳቦች በ250 ስልታዊ ቡድን ተነስተው ተነጋግረውበትና ወስነው ወደ 500 ቡድን የቀረቡና ገና ምክክር የሚሹ ያልተቋጩ ናቸው። ክብራትና ክብራን፣ መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረግ አትርሱ። ሰላም ቆዩን።